አባታችን እጅግ የምንወዶትና የምናከብሮት መልአከ ብስራት አብርሃም ከበደ የዚህ ታላቅ ደብር ዋና አስተዳዳሪና የዚህ ቅዱስ መንጋ ሕዝብ እረኛ ጠባቂ ተከበሩ መምህር መጋቤ ሐዲስ መምህር ሰናይ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ እንዲሁም የተከበራችሁና የተወደዳችሁ ሊቃውንተ ቤተ ክርስቲያን የጽሕፈት ቤት ኃላፊዎች በየማዕረጋችሁ በየደረጃችሁ ሊቃውንተ ቤተ ክርስቲያን ካህናት አባቶች ዲያቆናት ወንድሞች እንዲሁም ቸርነቱ ይሽታችሁ ምሕረቱ ይሽታችሁ በዚህ በአባታችሁ ቤት ተገኝታችሁ እግዚአብሔርን በመማፀን ያላችሁ ሥጋውን በመብላት ወርዶውን በመጠጣት እየተማጸናችሁ የምትገኙ ከሩቅም ከቅርብም መጥታችሁ እያገለገላችሁት ያላችሁ ምእመናት አባቶችና እናቶች ወንድሞችና እህቶች በእግዚአብሔር አባታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቸርነት የባህሪው የሆነ አምላካችን አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ተብሎ የሚጠራ የሰራዊት የመላእክት ጌታ አምላካችን እግዚአብሔር ብርሃኑን አምጥቶ ጨለማውን ወስዶ እዚህ ሰዓት ዕለት ያደረሰን ዓለማትን ሁሉ ፈጥሮ የሚመግብ ሁሉ በእጁ የሆነ በእርሱ ዘንድ የተደበቀ የተሸፈነ ነገር የሌለ ሁሉ ግልጽ የሆነ ዓለማት ሁሉ የሚንቀጠቀጡለት ተራሮች የሚንቀጠቀጡለት ባህር ጸጥ የምትለት ማዕበሉን ጸጥ የሚያደርግ አምላካችን እግዚአብሔር ከወደቅንበት አንስቶ ከጠፋንበት ፈልጎ ከደከምንበት አበርትቶ እዚህ ሰዓት እዚህ ዕለት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ደከም ብላችኋል። በርዷችሁ ነው። ደስ ያለው ቢኖር ይዘምር ይላል አይደል? ምን ይበል? ይጸልይ። ደስ ያለው ቢኖር ይዘምር፣ ያዘነ ቢኖር ይጸልይ ነው እና እልልታ የሚያውቅ ሕዝብ እሱ ብሩክ ነው ይላል መጽሐፍ። እልልታ የሚያውቅ ሕዝብ ብሩክ ነው። እግዚአብሔርን በእልልታ አመስግኖት፣ በእልልታ ይመሰገናል፣ በዝማሬ ይመሰገናል፣ በከበሮ በጸናጽል በመቆሚያ በማይመሰገነው የለም። አዕዋፋት ሌሊት ተነስተው ጭው ድምፃቸው አሰምተው መንጋቱን ያበስሩናል አይደል እንዴ? ወንዞች በመሄዳቸው በጩኸት ያመሰግኑታል። አዳራት በሙሉ ተራሮች ያመሰግኑታል። ከዋክብት በሰማይ ያመሰግኑታል። ፀሐይ ታመሰግነዋለች፣ ጨረቃ ታመሰግነዋለች። በባህር ውስጥ ያሉት ዓሣዎች ሁሉ ያመሰግኑታል። ክብር ለአምላካችን ይሁን። ተነስተህ በሉ እስኪ አምላክህን ጥራ። እግዚአብሔር አምላካችን በዚህ ቃል አድሮ በእኔ ምስጢር በእናንተ ዘር ሁናችሁ ዘሩን እንድትቀበሉ መሬት ሁናችሁ እንድታበቅሉት ዘሩ እናንተ ላይ ተዘርቶ እንዲያበቅል ጾሙን በአግባብ እንድትጾሙ ምጽዋት እንድትሰጡ አስራት እንድትከፍሉ ያደርግ ዘንድ ቃሉ በልቦናችን ያሳድርብን። እንግዲህ ይህንን ቃል የምናገኘው እንደምታውቁት ነገ ወደፊታችን የምንጾመው አጽዋማት የመጀመሪያው የማስጠንቀቂያው ጾም ነውና ትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ ያለው ኃይለ ቃል ነው መነሻ ያደረግነው ማለት ነው። ትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ ያለውን ኃይለ ቃል መነሻ በማድረግ ነው የምንማማረው ማለት ነው። እንግዲህ ዮናስን ስናስብ ትዝ የሚለን ነገር አለ። ማን ትዝ ይላል? ማን ትዝ ይላል? ዮናስን ስናስበው ጎበዞች ነነዌ የምትባል ሀገር ነበረች ነው። አንዲት ነነዌ የምትባል ሀገር ነበረች። በዚህ ሰዓት ኢትዮጵያ፣ አሜሪካ፣ ካናዳ፣ አውሮፓ ተብሎ እንደሚጠራ ሁሉ በዚያን ዘመን የሰለጠነችና እጅግ የረቀቀች ሀገር
ነነዌ የምትባል ሀገር ነበረች። እንግዲህ ብዙ መሰልጠን ብዙ መሰልጠን ያመጣልና ከስልጣኔያቸው ብዛት የተነሳ እግዚአብሔርን ረሱ ይለናል። አምላካችን እግዚአብሔርን ከመርሳት ይሰውራል። በእውነት እግዚአብሔርን የረሳ ሰው ሕይወት የለውም። እግዚአብሔርን የረሳ ሰው ረስቶ የሄደ ሰው ግዑዝ ነው። በእውነት ግዑዛንም እንኳ ያመሰግኑታል እግዚአብሔርን። ሰው ሁሉ እግዚአብሔርን የሚረሳ ሰው ፈጣሪ የለሽ መሆን ነው፣ አምላክ የለሽ መሆን ነውና ያቺ ሀገር እጅግ የሰለጠነች የበረታች ሀገር፣ ክንዷ ብርቱ የሆነ ሀገር፣ በሀብት የበለጸገች በስልጣኔ የወጣች ባለፎቅ ሰፈሯ በሙሉ በአበባ ያሸበረቀች ከተማ ነበረች ነው የሚለው። ስለዚህ ከስልጣኔዋ ብዛት የተነሳ ኃጢአት በዛባትና ከእግዚአብሔር ጋር ተጣላች ነው። ከማን ጋር ተጣላች? ከማን ጋር ተጣላች? እግዚአብሔር አምላክ እንደው ይሰውረን። ከእሱ ጋር ከመጣላት እግዚአብሔር ያድነን። ኃጢአቷ በዛ። ከትንሽ እስከ ትልቅ ሁሉም ኃጢአተኛ ሆነ። ኃጢአት ከመስራት ወደ ኋላ ምን የለም። ሁሉም ኃጢአተኛ ሆነ። ሁሉም በደለ። በዛች ሀገር ውስጥ አንድ ሰው ጠፋ። አንድ ሰው ጠፋ። በኖህ ዘመን ታስታውሱ ከሆነ በኖህ ዘመን እጅግ በሙሉ ሀገሩ በሙሉ ኃጢአተኛ በሆነ ጊዜ ዓለም ወደ ኃጢአት ሲገባ፣ ወንድ ለወንድ ሲጋባ፣ ሴት ለሴት ሲጋባ፣ ሁሉም ነፍሰ ገዳይ ሲሆን፣ ሁሉም ዘራፊ ሲሆን፣ ሁሉም ውሸታም ሲሆን፣ ሁሉም ሌባ ሲሆን፣ ሁሉም አምልኮ ጣዖት ሲያመልክ አንድ ሰው ተገኘ። ማን? ታላቁ ኖህ ተገኘ። ኖህ ተገኘ። ወንጌል ስበክ አለው። ኖህን አስተምረው፣ ምከራቸው፣ ገሥጻቸው፣ ላጠፋችሁ ነው በላቸው ብሎ ነገረው እግዚአብሔር። አረ ንስሐ ግቡ፣ በእናንተ ኃጢአት በደል የተነሳ ዓለም ልጠፋ ነው፣ ንስሐ ግቡ ቢላቸው ይህ ዘብዛባ ሽማግሌ ለራሱ አይገባም፣ ምን ይዘበዝበናል እያሉ ይሳለቁበት ጀመረ። ሸባው እያሉ መሳደብ ጀመሩ። አሁን በየመንገዱ እኮ ሽማግሌዎች ሲያልፉ ክብር የሌላቸው ወጣቶች አሉ። ሸባው መጣ፣ አባታቸውን ሸባው መጣ፣ እናታቸውን አረሙታ መጣችብን የሚሉ እኮ አሉ። አንደበታቸው ያልተባረከ ወጣቶች እኮ አሉ። እግዚአብሔር አምላክ አንደበታችን ይባርክልን። እይዛ አብይ ነገር ማፈክሙ ይላል እግዚአብሔር ዳዊት። ክፉ ነገርም እንኳ ከአንደበታቸው አይወጣ ነው የሚለው። የሰው አንደበት የተፈጠረው ማንን ለማመስገን ነው? እግዚአብሔርን ለማመስገን ስለሆነ ማለት ነው። እግዚአብሔርን አመስጋኝ ነው ወይ ያለ እንደ መላእክቱ። ከመላእክት አንደበት ከምስጋና በቀር ስድብ የለም። አንድም መልአክ ተሳደበ የሚል መጽሐፍ የለም። በሙሴ መቃብርም እንኳ ሲከራከር ሳናኤል ዲያብሎስ መጥቶ ሙሴን ሲገሰው መልአኩ ቅዱስ ሚካኤል መጥቶ እግዚአብሔር ይገሥጽህ አለው እንጂ አንተ ሰይጣን ሂድ ከዚህ አላለ። አያችሁ፣ ከአባታቸው ከእግዚአብሔር የተማሩት ትሕትና መላእክቱ ጭምር ሰውን በስድብ አያስተምሩትም። ሂድ አንተ አላለው። እግዚአብሔር ይገሥጽህ ነው ያለው። ስለዚህ ኖህን መስደብ ጀመሩ ሰዎቹ። ይህ ሽማግሌ 120 ዓመት ቀርቷችኋል፣ ዓለም ልጠፋ ነው እያላቸው ማለት ነው። 100ውን ዓመት እናመንዝርበት፣ 100ውን ዓመት እንስከርበት፣ 100ውን ዓመት እንዝፈንበት፣ 100ውን ዓመት እንስረቅበት፣ እንግደልበት፣ በ20 ዓመት ውስጥ እኛ ንስሐ እንገባለን ተዉት እያሉ እየተሳለቁ ይዘፍኑ ጀመረ፣ ያመነዝሩ ጀመረ። ወንድ ለወንድ ሴት ለሴት ከእግዚአብሔር ፈቃድ ውጭ ከትእዛዙ ውጭ እግዚአብሔር የፈጠራቸው ከዋክብትን እንኳ አንድ ቀን ምድር ላይ እንቀመጥ አላሉ። አንድ ቀን ፀሐይ ቀኑን ትታ በጨለማ ልውጣ ብላ አታውቅም። አንድ ቀን አፍላጋት ወደ ታች መየትተው ወደ ላይ ወጥተው አያውቁም። አንድ ቀን ተራራው ያለ እግዚአብሔር ፈቃድ ሜዳ ይሁን ብሎ አያውቅም። እግዚአብሔር ፈጠራቸው፣ ባዘዛቸው መሰረት ይኖራሉ። ክብር ለአምላካችን ይሆን። ስለዚህ አንሰማም አሉት። ኖህን አንሰማም ባሉት ጊዜ እግዚአብሔር አይደለም 120 ዓመት ይጠብቃቸው ቀርቶ ወዲያውኑ ከሰማይ የእሳት ዝናብ አዘነበባቸው። የወደደውን የመረጠውን ኖህን ወዳጁን ግን ከነ ልጆቹ መርከብ ሰርቶ እንዲድን አዘዘው። በዛን ዘመን የመርከብ ሰሪ አስተማሪ ያልነበረው መላእክት እያሳዩት መላእክት እያስተማሩት እነሆ የሚደንቅ መርከብ
እንስሳትን አዝርትን የሚይዝ ከነ 8 ልጆቹ የሚድንበት ከመዓት የሚወጣበት መርከብ ሰርቶ በዛ መርከብ እንዲገባ አዘዘው። እሱም ገባ፣ ከውሃ ጥፋትም ዳነ። ሁላችንም እግዚአብሔር ከማዕበል ይሰውራል። ከፊታችን ከሚመጣብን ማዕበል፣ ከምንሰማው ማዕበል፣ ከጦርነት ማዕበል፣ ከመሬት መንቀጥቀጥ ማዕበል፣ ከመስጠም ማዕበል እግዚአብሔር ይሰውራል ወገኖች። ስለዚህ እሱ ዳነ፣ እነሱ ግን ጠፉ ይላል። አንድ ሰው ስለነበረ አንድ ነው ስለተገኘ። ነነዌ ውስጥ ግን አንድ ሰው አልተገኘም። ይገርማቸዋል። ያቺ የሰለጠነች ከተማ፣ ስንት ምሁራን ያሉባት ሀገር፣ ስንት ተፈላሳፊዎች ያሉባት ሀገር፣ አንድ ሰው አንድ ጻድቅ አልተገኘም። ስለዚህ እግዚአብሔር ሰው ፈለገ፣ እነሱን ለማዳን ሰው ፈለገ። ማንን ፈለገ? በዘመኑ ዮናስ የሚባል እግዚአብሔርን የሚያመልክ አምላኩ እግዚአብሔር፣ አባቴ እግዚአብሔር፣ ወንድሜ እግዚአብሔር እያለ እግዚአብሔርን የሚያመልክ ዮናስ ለነብይነት መረጠው። አያችሁ፣ መረጠው። ተመረጠና ዮናስ አቤት ና ነነዌ አገር ሂድና ስበክ፣ ነነዌ እንዳጠፋት ነው ልጠፉ ነው ብለህ ንገራቸው አለው። ንገራቸው አለ። ይሄ እግዚአብሔር እንዴት አይነት አጠራር ነው የሚጠራኝ? አሁን እሱ ቸር ነው። እኔ ሂጄ ተጉዤ አስተምሬ ከጨረሱ በኋላ መዓቱ ቢቀር ባያጠፋቸው እኔ አልዋረድ ምን ውሸታም ነብይ አልባል ምን? ተመልከቱ ወገኖች፣ አንዳንድ ሰዎች ከእግዚአብሔር ሀሳብ ሲወጡ የራሳቸውን ክብር ሲፈልጉ ነው ሰዎች የሚጣሉት ከእግዚአብሔር ጋር። የራሳቸውን ክብር ሲፈልጉ ማለት ነው። እግዚአብሔር ያሳድጋል፣ መጀመሪያ ያሳድጋል፣ ወደ ክብር ያመጣል። እንድንመሰክርለት እንድንነግርለት ያዘጋጀናል። ለዛ ምስክርነት ዝግጁ ካልሆን እግዚአብሔር እኛን ከስልጣናችን ያወርደናል፣ ያዋርደናል። እኛ ለክብራችን ከተጨነቅን፣ ሰው ለክብሩ ከተጨነቀ ከእግዚአብሔር ይልቅ እግዚአብሔር የሰጠውን ክብር ፈልጎ ያ ክብር ከእግዚአብሔር ትእዛዝ አስፈልጦ ካየ መውደቂያው ያኔ ነው ማለት ነው። ዮናስ በጣም ያሳዝናል። ተነስቶ ወደ ተርሴስ ወረደ። ሊኮበልል ሄደ። ወደ ተርሴስ ሊኮበልል ሄደ። አይ እግዚአብሔር ቸር ነው፣ ቸርነቱን ስለማውቀው ያዋርደኛል አለ። ሊኮበልል ሄደ። ተመልከቱ ወገኖች፣ ከእግዚአብሔር መኮብለል አይቻልም። እግዚአብሔር በባህር ውስጥ ብንገባ እግዚአብሔር ነው። ወደ ሰማይ ብንወጣ እግዚአብሔር ነው። ጫካ ውስጥ ብንቀበር እግዚአብሔር ነው። እግዚአብሔር የማያየው ቦታ የለም። ሰዎች ብዙ ጊዜ ተሸፍነው ጨለማ ለብሰው ነፍስ ይገላሉ፣ ይዘርፋሉ፣ ይሰርቃሉ፣ ይዋሻሉ። እግዚአብሔር የማያይ ይመስላቸዋል። አይ ለእኔና ለእናንተ አይን የሰጠ አምላክ አያይም እግዚአብሔር? ጆሮ የሰጠ እግዚአብሔር አይሰማም? ልብን የሰጠ እግዚአብሔር አያስብም? እግር የሰጠ እግዚአብሔር አይበላም? እጅን የሰጠ እግዚአብሔር አይዳብስም? ተመልከቱ እንግዲህ ከሱ ነው ያገኘነው። ይህ ንብረት ከሱ ነው ያገኘነው። አይናችን የማን ነው እንዴ? ሐዋርያው ቅዱስ ጳውሎስ እኮ ክርስቲያኖችን ሊያሳድር ሲል በሰከንድ እኮ ነው በአንድ መብረቅ ብልጭ ነው እልም ያደረገው አይኑን። ታስታውሳላችሁ? ክርስቲያኖችን ሊያሳድር ገጀራውን ይዞ ሲሮጥ፣ ገጀራውን ይዞ ወራዴውን ይዞ ታጥቆ ከሊቀ ካህናቱ ማንም የማይሽረው ስልጣን ደብዳቤ ተሸክሞ በፈረስ የበለጠቀ ሲሄድ እኮ በአንድ ብልጭታ እልም ያደረገው አይኑን ማለት ነው። አያችሁ? አይኑ የራሱ ቢሆን ኖሮ ማንም አያሸንፈውም ነበረ። የእኛ አይደለም። አይኑ የእግዚአብሔር፣ ጆሮ የእግዚአብሔር፣ እጃችን የእግዚአብሔር፣ መላ አካላችን የእግዚአብሔር። እኛ የፀጉራችን ብዛት አናውቀውም። እግዚአብሔር ግን ያውቀዋል። የአይን ቅንድባችን እኛ አናውቀውም፣ እግዚአብሔር ግን ያውቀዋል። ስለዚህ ከሱ መኮንን ስለማይቻል ዮናስ ያላቅሙ ገጠመ ከእግዚአብሔር ጋር ኮበለለ። ወደ ተርሴስ ወረደ። ታንኳ መርከብ አገኘ። ወደ ታንኳ ከፍሎ ዋጋ ከፍሎ ሊኮበልል ገባ። ባህር መቅዘፍ ጀመረ። ባህር መሀል ላይ ሲደርስ ተመልከቱ እንግዲህ ማዕበል ተነሳ። ማን አስነሳው? ያ ማዕበል ማን አስነሳው? እግዚአብሔር አስነሳው ማዕበሉን። ዮናስ እንዳይኮበልል ተያዘ በማዕበል። ያ ቀዛፊ ሰው ጨነቀው። አገር ተሳፋሪ አለ፣ ንብረት ተጭኗል። ተመልከቱ፣ በአንድ መኪና ዋጋ ከፍላችሁ ንብረታችሁን ጭናችሁ በመጓዝ ላይ እያላችሁ ችግር ቢፈጠር በማን እንደሆነ አታውቁትም አይደል? በማን እንደተገለበጠ
እየገለበጥን ነው። ተመልከቱ። መርከብ አልሰጥም ሆነች። ንብረታቸውን አራገፉ፣ ለባህር ሰጡት። መርከበኞች ነው ለባህር ሰጡት። አሁንም አልተመለሰም። ምክንያቱም የመርከቡ ችግር አልነበረም። ምክንያቱ አልታወቀም። ዮናስ ስለሆነ ምክንያቱ ዮናስ ወደ ልቡ ይመለስ ዘንድ እግዚአብሔር አይለቀውም። አራገፉ። ከዚህ በኋላ ዮናስ ተኝቷል። ተመልከቱ። ህዝቡ ተጨንቆ ይንቀጠቀጣል በማዕበል፣ እሱ ግን ተኝቷል። ከስር ሆኖ ተኝቷል። ሲጨንቀው ሁሉም አምላኩን ይጠራል። ጨረቃ የሚያመልከው ጨረቃዋን ይለምናል። ፀሐይ የሚያመልከው ፀሐይን ይለምናል። ከዋክብት የሚያመልከው ከዋክብትን ይለምናል። ዛፍ የሚያመልከውን በዛፉ ስም ይጠራል። ጣዖትን እነ ዘቡስ እነ በዓል አልጠሩም። በሙሉ በየመጡበት አምላካቸውን ጥሩ ተብለው መጥራት ጀመሩ። አልተመለሰም። ማዕበሉ ሊያሰጥማቸው ጀመረ። መስጠም ውሃ እየዘለለ መግባት ጀመረ። ሕይወታቸው ሊጠፋ ሆነ። ከዛፉ ብድግ ብሎ ሲመለከት ዮናስ ተኝቷል። ሊወድቅ ነው። አንዳንዴ ሰዎች ማዕበል አይደርስብንም። ብዙ ሰዎች አሻግረን ስናያቸው እየተቃጠሉ ነው። አሻግረን ስናያቸው እየተገደሉ ነው። እኛ ጋር ማይደርስ መስሎን የማንጸልይ ሰዎች አለን። ፎቅ ላይ ሆኖ ፎቁ ማይደርስበት መስሎት በሰዎች ሞት የሚፍቅ ሰው አለ። ይገርማቸዋል። የሚቀድር ሰው አለ። አረ ጸልዩ ሲባሉ እኛ ከተማ ላይ ነን። አረ ጸልዩ ሲባሉ እኛ ፎቅ ላይ ነን። ምንም ቢመጣ አያገኘንም የሚሉ ሰዎች አሉ። አሜሪካን ሰሞኑን አልተቀጠቀጠችም? አያችሁ አይደል? እግዚአብሔር አምላክ በዚህ ከተማ 0% የለውም ብላ በሆሊውድ አዳራሽ ላይ እግዚአብሔርን ስትሰድብ እንደ ሎጥ ሚስት፣ አያችሁ፣ እንደ ሎጥ ሚስት እግዚአብሔርን ስትሰድብ 0% የለውም በእኛ ከተማ። እኔ 5 ፎቅ አለኝ፣ ለክል 10 ፎቅ አለው፣ ይህን ያክል መኪና አለኝ፣ ያክል አውሮፕላን አለን። እግዚአብሔር ግን በዚህ ከተማ 0% የለውም ማለት ነው። ወዲያውኑ የእግዚአብሔር ግርፋት ሰከንድ ሳይቆይ ምን አደረጋ? አቃጠላት ያችን ከተማ። አያችሁ አይደል? ከዚህ በኋላ ምን ተአምር ታያላችሁ? ምን ትፈልጋላችሁ? እግዚአብሔር እኮ መልስ ይሰጣል። እንደዚህ ማለት ነው። ኃያል ነው እግዚአብሔር፣ ገናና ነው እግዚአብሔር፣ ጉልበተኛ ነው እግዚአብሔር። የሚያሸንፈው የለም። ተዋጊ ነው። እነ ፈርዖን አስቧቸው፣ እነ ናቡከደነፆር አስቧቸው። ናቡከደነፆር ከኔ በቀር አምላክ የለም ባለ ሰዓት ወደ በረሃ ወሰደውና አይምሮውን እንደ እንስሳ ቀየረውና 7 ዓመት አስጋጠው። አይ እግዚአብሔር ቸር እኮ ነው። አይ አባትነት፣ አይ ኃያልነት 7 ዓመት አስጋጠው። አይ አምላኩማ ያይነው አምላክ ነው፣ እኔ አምላክ አይደለሁም ሲል ተመልሶ ወደ መንግስቱ መጣ። አያት ናቡከደነፆር ፈርዖን ያለ እኔ ማን ነው የአባቱ አምላክ ነው ብሎ ማውቀው አምላክ የለም አለ። እምለቀውም ህዝብ የለም አለ። ወስዶ በባህር ኤርትራ ሰጠመውና የአሳ ቀለብ አደረገው። አያት እግዚአብሔር ኃያል ነው፣ እርሱም ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተመሰገነ። ክብር ለአምላካችን ይሁን። ይሄ ነው ተርሴስ ላይ ሲንቀጠቀጡ ወረደና ቀዛፊው ዮናስ ተኝቶ አገኘው። አንተ እንዲህ ተኝተሃልን አለው። ተመልከቱ፣ አንተ እንዲህ ተኝተሃልን? እነሆ እንዳንጠፋ ምነው ተኝተሃል አለው። ጠይቀው፣ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ ምንም ጥራ ምክንያት አይደለም፣ በእኔ ምክንያት ነው አለ ዮናስ። የእግዚአብሔር ሰው ነውና ሰው እንዲጠፋ አይፈልግም። ጨርሶ መንፈስ ቅዱስ አልለቀቀውም። ከእግዚአብሔር ቢኮበልልም እንኳ የእግዚአብሔር ሰዎች ጨክነው ኃጢአት አይሰሩ። እሱ ይሙት አይሉ፣ እኔ ልዳን አይሉ፣ እኔ ልሙት ነው የሚሉት እግዚአብሔር ሰዎች። አያችሁ፣ እኔ ልሙት። አባቶቻችን እኮ ሲምሩ አባቴ ይሙት አይሉ ማለት እንዴ ሲምሩ እኔ ልሙት ይላሉ እናቶቻችን። እኔ ልሙት እንደዚህ እኮ ነው የሚሉት ትልቆቹ አባቶቻችን። እኔ ልሙት ይላሉ። ቅዱሳን አባቶቻችን እኛ እንሙትላችሁ ነው የሚሉት እንጂ እነሱ ይሙቱ አይመለከተኝም አይሉ። እንዳሁኑ ትውልድ ሰው ገሎ በሰዋት ተረማምዶ እንጀራ የሚበላ ትውልድ አልነበረም። ስለዚህ እሱ ችግሩን ተረዳ፣ አወቀ። እሱ ከእግዚአብሔር ጋር በመጣላቱ ያ ማዕበል እንደመጣ አወቀ። ችግሩ እኔ ነኝ አላቸው። እንዴት? አንተ ማነህ? ከየት መጣህ? አምላክ ማን ነው አሉት። አንተ ማነህ? ከየት መጣህ? አምላክ ማን ነው አሉት። አምላካችሁ ማን ነው? አምላካችሁ ማን ነው? እግዚአብሔር ነው። ክብር ለአምላካችን ይሁን። አምላካችን እግዚአብሔር ነው።
ዮናስ እባላለሁ። አምላኬም ይህንን ማዕበል እናንተን ፀሐይና ጨረቃን ሌትና ቀንን አእላፍ መላእክትን የፈጠረ አምላኬ እግዚአብሔር ነው አላቸው። አያችሁ፣ አምላኬ እግዚአብሔር ነው አላቸው። ስለዚህ ምክንያቱን የነኝ እናንተ አይደላችሁም አላቸው። ከዚህ በኋላ ምን ጥሩ ነው ሙደቅ ነው። ምን እናድርግበት በሉ እስኪ፣ ምን እናድርግበት? ተመልከቱ። ምክንያቱን የነኝ አላቸው። ለዚህ ማዕበል ምክንያቱን የነኝ ሲላቸው ምን እናድርግበት አሉት። በቃ ሰዎች ናቸውና አልጨከኑም። እሱን የነኝ ካለ እነሱ ምን እናድርግበት አሉት። ወደ ባህር እንዲጥሉት ነገራቸው። ነገር ግን እነሱ ጨክነው ያልሰው ኖሮ አሕዛብ ናቸው። አስቡ፣ አሕዛብ ናቸው። በእግዚአብሔር አያመልኩ። እግዚአብሔር የፈጠራቸውን ፍጥረታትን የሚያመልኩት እነሱ ግን አልጨከኑምና ዕጣን እንጣጣላሉ። ተመልከቱ። አየት ምን እናደርጋሉ? ዕጣን እንጣጣላሉ። አለመጨከን ወገኖች። አሕዛብም እንኳን የሚያክል ይራራሉ ለሰው ልጅ ማለት ነው። ክርስቲያን ማለት ሩሩ ነው። ክርስቲያን ማለት ክርስቶስ ማለት ነው። ክርስቲያን ማለት ደግ፣ የዋህ፣ ሩሩ፣ ሰጭ፣ አዛኝ፣ አልቃሽ፣ ጸሎተኛ ማለት ነው። ክርስቲያን እጅግ ክርስቲያን ማለት ቅመም ነው። ለዓለም ማጣፈጫ ቅመም ነው። እያንዳንዱ ለሰው ይጸልያል። እያንዳንዱ ለሰው ይጸልያል፣ ያድናል። ክርስቲያን ማለት ራሱ ካህን ማለት ነው። ስለዚህ እነዚህ አሕዛብ ሳይጨክኑ ዕጣን እንጣጣል። ይህን ሰው እንጥለዋለን። ዕጣ የደረሰበት ወደ ውሃ ይጣልተናል። ዕጣ ተጣጣሉ። ሲጣጣሉ በማን ይውጣ? ዕጣው በማን ይውጣ? በማን ይውጣ? እኛ ብንሆን በዮናስ ላይ ወጣ፣ በዮናስ ላይ ወጣ። ስለዚህ በእግዚአብሔር አደራ ተናገሩና ዮናስን ወደ ባህር ወረወሩት። እግዚአብሔር ያሳያችሁ። እኛ ብንሆን በዚያን ሰዓት ሕይወታችን ወደማንወጣበት ባህር ስንጣል፣ ወደማንድንበት ባህር አሳ ነባሪ ባለበት ቦታ ወዲያውኑ ቁርጥምጥም አድርጎ የሚውጥ አራዊት ባለበት ቦታ ላይ በማዕበሉ ስንወረወር አስቡት እንግዲህ እግዚአብሔር ከማን ጋር እንደሆነ። ትልቅ አሳ አዘጋጀና እንዲውጠው አደረገ እግዚአብሔር። አያችሁ፣ ሲውጠው ግን እንዳይበላው አደረገው። ድቅቅ አድርጎ የአሳ ሆድ ሐሞቱ ራሱ ድንጋይ ይፈጫል። የአሳ ሐሞት ድንጋይ ይፈጫል። አሳ ይበላል፣ ጠጠር ይበላል፣ ግን ድንጋይ ይፈጭታል። ድንጋዩ ይፈጭታል። ከባድ ሐሞት ነው ያላቸው። እንኳን የሰውን ስጋ ድቅቅ አድርጎ እንዳያላምጠውና እንዳያጠፋው እግዚአብሔር ማንን ከለከለ? ማንን ከለከለው? አሳውን ከለከለው። አያችሁ፣ አናንያ፣ አዛርያ፣ ሚሳኤል እሳት ላይ ሲወድቁ እሳቱ ሳይጠፋ እየነደደ ምን አደረጋቸው? ሳይቃጠሉ ተገኙ። ቅዱስ ገብርኤል መጣና እሳቱ እየነደደ ያዳናቸው። እሳት ማጥፋት ሌላ ነገር ነው። አጥፍቶ ነው እንጂ ተቃጥለው ነበረ ማለት ይቻላል ባያጠፋላቸው። እግዚአብሔር ሲያድን ከነማዕበሉ ነው ያድነው። ከነማዕበሉ ከነመከራው ቀጥ አድርጎ ያድናል እግዚአብሔር ሲያድን ማለት ነው። እሳት እየተቃጠለ እሳቱ ላይ ሲንቀሳቀሱ እግዚአብሔርን ሲያመሰግኑት ቅዱስ ገብርኤል ባህላቸው ሆኖ እንደ እሳት ተንቦገቦገ አብሮ ሳይቃጠሉ ተገኘ። አያችሁ፣ ያንን ናቡከደነፆር አመነ፣ በእነሱ አምላክ አመነ፣ አምላካቸውን አመሰገነው ይላል። እግዚአብሔር የተመሰገነ ይሁን። ክብር ለአምላካችን ይሁን። ይሄ ነው አምላክነት ማለት፣ አባትነት ማለት። ከመከራ ሁሉ የሚያድን አባት ስለያዝን ነው ጨክኖ የሚያዘን እግዚአብሔር። ወደ መከራ እንድንገባ የሚፈልገው አሸናፊነቱን ለማሳየት ነው። አሸናፊ መሆኑ እግዚአብሔር አስቀድሞ ስለሚያውቅ ወደ አሳው ላከው። አሳው መጣና 3 ቀን 3 ሌሊት ውጦት ተጉዞ ወስዶ ነነዌ ባህር ዳር ላይ ተፋው ወስዶ በዛ ቤተ መቅደስ ሆኖለት የራሴ አሳውን ሆድ ቤተ መቅደስ አድርጎ ሲጸልይ ሲያለቅስ 3 ቀን 3 ሌሊት ሲያለቅስ ሁለተኛ ዓለምን ሊያታር መሰለው። እግዚአብሔር ቸር ነው። ተመልከቱ፣ 3 ቀን 3 ሌሊት ያንን ያክል ባህር ያንን ያክል ማዕበል ሲጓዝ ሰንብቶ ነነዌ ባህር ወደቀ። ተፋው መጥቶ ለቀቀው እግዚአብሔር።
ለቀቀው። ተመልከቱ። ከየትም ማምለጥ አይቻልም። እግዚአብሔር እጅ ከእግዚአብሔር እጅ አመልጣለሁ ብለህ ብታስብ ሞታ ዓለማት በሙሉ በመላእክቱ ከአጽናፍ እስከ አጽናፍ እሱ ሙሉ ነው። በቃ እግዚአብሔር ከአጽናፍ እስከ አጽናፍ ሙሉ ነው። በጨለማ እግዚአብሔር አለ፣ በብርሃን እግዚአብሔር አለ። እሱ የፈጠራቸው ናቸው። ጨለማም እሱ ነው የፈጠረው፣ ብርሃን እሱ ነው የፈጠረው፣ ከዋክብትን፣ ተራሮችን፣ ጉድጓዱ እሱ የፈጠረው ነው። ከነዚህ ውስጥ በምንም ተአምር ተገብቶ አይምን ማንም ሰው ሊሸፍነን አይችልም። ከእግዚአብሔር ውጭ የሚሸፍነንም የሚገልጠንም እሱ ራሱ እግዚአብሔር ብቻ ነው። ተፋው መጥቶ ከዛም በኋላ ተነሳ፣ አሁንስ አልተመለስክም፣ ና ግባ ስበክ አለው። እግዚአብሔር ላሳጥርላችሁ ብዬ ነው። ግባ ስበክ አለው። ገባ። ነነዌ ሰበካት። ልጠፉ ነው እስከ 3 ቀን፣ በ3 ቀን ልጠፉ ነው ተመለሰዋል። እንደማይለቀው አውቆ ገባና ሰበከ፣ አስተማረ። ዞራት፣ ከተማዋን ዞራት። ዞሮ ካስተማረ በኋላ ወደ አንድ ተራራ ወጣ። እግዚአብሔር ባመለከተው ተራራ ሄዶ ተቀመጠ። በዛ ሄዶ ምን ይጠብቃል መሰላችሁ? አንዳንድ ሰዎች ሲጸልዩ ይገርማቸዋል። እንደው ከሊታ እንደው አይ እንደው በስተው ወንክት ተርጎ ቢገልጥ እንደው ግጭት ያደርግልኝ ቤተክርስቲያን መጥቶ እኮ ነው እንደሚያልፍ መኪና ይግጫት እንደው እድሜዋን ያሳጥራት እንደው እድሜውን ያሳጥረው ብሎ ቤተክርስቲያን መጥቶ ይጸልያል። እንዲህ አይነት ጸሎት የሚሰጥ ሰው አለ ማለት ነው። ተመልከቱ፣ አይደረግም። ክርስቲያን የምህረት ቦታ መጥቶ ስለ ሰው ምህረት ይለምናል። ልቦናውን ስጠው። አንተ መድኃኒዓለም ታስቡት በመስቀል ላይ ሆኖ ለሰቀሉት ለወጉት ሲጸልይ የሚያደርጉትን አያውቁትምና ይቅር በላቸው ወደ አባቱ ይቅር በላቸዋል። እየወጉት ለገዛ ባሪያዎቹ እየወጉት ቸንክረውት ለሚሰቅሉት ሰዎች ለመነ። እስጢፋኖስ ድንጋይ እየጫኑበት የሚያደርጉትን አያውቁትምና ይቅር በላቸው አለ። እመልከቱ፣ ክርስትና እንደዚህ ነው። በምቀላ ክርስትና የለም። እግዚአብሔር የሚመልሰው ዋጋ ይበልጣል። ስለዚህ ዮናስ ምን አደረገ? ወጣና የነነዌን ጥፋት መመልከት ጀመረ። መቼ ሲጠፋ፣ መቼ ዝናብ ይዘንብ፣ መቼ የእሳት ዝናብ ዘንቦ ሲያጠፋቸው ማየት መርካት፣ በሰው ጥፋት መርካት ነው የፈለገው። ፀሐይ ሲያቃጥለው ጀመረ ዮናስ። ነነዌ ሰዎች ግን እሱ ተራራ ላይ ሆኖ ንጉሱ ወረደና ማቅ ለብሶ ማቅ ጎዝጉዞ ሕፃናት ሳይቀሩ ጥጃ የታሰረ ጥጃ ከእናቱ ከላሚቱ ጡት እንዳይጠባ፣ ግልገሎች ከእናቶቻቸው ጋር እንዳይገናኙ፣ እንስሳት እስከ ሰው ድረስ የትኛው ፍጥረት እህል እንዳይቀምሱ ውሃ እንዳይጠጡ አወጀ ንጉሱ። ለ3 ቀን አወጀ። መሬት ላይ የሚተኙ ሁሉም መሬት ላይ እንዲሆኑ አደረገ። ዮናስ ያን መከራ መጠባበቅ ጀመረ። ፀሐይ መጣና አቃጠለው። ሲያቃጥለው ፀሐይ አላስቀምጠው ስትል ጥላ የምትሆነው ነገር አንዲት ጥላ በቀለለ። እግዚአብሔር ከተራራው ላይ ተመልከቱ። ውሃ የለም፣ ምንም የለም። አንዲት ጥላ በቀለለት። ቅሊቱ በሰከንድ በጥላ በሰከንድ ጥላ ሆነች። ዳሰራችለት። ደስ አለው። ቅል ጥሩ ንፋስ ያመጣል። ዋርካ፣ ሾላ፣ ቅል እነዚህ ጥሩ እጽዋቶች ጥሩ ንፋስ አላቸው። ከስራቸው እንደ ምሳና ቅጠል ማለት ነው። ደስ አለው። ፋይ ተመስገን እዚህ ቅጠል ሆኜ የነነዌን ጥፋት እመለከታለሁ ብሎ አሰበ። እግዚአብሔር ያሳያችሁ። ጥፋት አታስቡ ወገኖች። ጥፋት ካሰባችሁ፣ ለሰው ጥፋት ካሰባችሁ ትጠፋላችሁ። ምህረት ነው መለመን፣ ምህረት ነው ማሰብ። እንዲህ ብሎ ልቦናው በእግዚአብሔር መዓት እየተመካ እያለ ቅሊቱ ከየትም መጣች ሳትባል በተኛበት ጥላጥላዋን እያየ እየተደሰተ ባለበት ሰዓት አንዲት ትል ተነሳችና ከላይ ጀምራ እስከ ስሯ አካት አድርጋ በላችበት። ተመልከቱ፣ እግዚአብሔር እኮ ሲያስተምር እንዲህ አድርጎ እኮ ነው። ተናደደ ዮናስ፣ ተበሳጨ። አንዳንድ ሰዎች እኮ በማይመለከታቸው ብድግ ብሎ የሚበሳጩ ሰዎች አሉ። እግዚአብሔር በቃ አያውቀኝም ማለት ነው የሚሉ ሰዎች እኮ አሉ። አያውቀኝም። ስራ ሲያጡ እግዚአብሔር መበሳጨት፣ በእግዚአብሔር መናደድ፣ የሆነ ትዳር ሲያጡ መናደድ፣ ትዳር ሲፈቱ መናደድ። እግዚአብሔር አይደለም የሚያደርገው። እግዚአብሔርን መለመን ብቻ ነው የሚያዋጣው እንጂ በልቦት ከእግዚአብሔር ጋር መጣላት አያስፈልግም። በስሜት ማለት ነው። ተመልከታለች ሰበኩ። አሁን ተራራ ላይ ደግሞ ከመጣሁበት ተለቀለችው ዳስ የሚቀማኝ ለምንድን ነው ተናደደ? እግዚአብሔር መጣና ዮናስ አለ። አቤት እቺ ቅል አንተ ተከልካት ውሃ
እኔማ ለእነዚህ ህዝቦች እንዴት አልናደድ፣ እንዴት አላስብ፣ እንዴት አያሳዝኑኛ ነው። ምን ይበል ከዚህ በኋላ አላጠቃትም። ችግር ዮናስ አለፋባት፣ አስተማረው እግዚአብሔር። ወዲያውኑ እግዚአብሔር የማንን ጸሎት ሰማ? የማንን ጸሎት ሰማ? የነነዌ ህዝቦችን ጸሎት ሰማና ነነዌ ሊወረወር የነበረው የእሳት መብረቅ ወደ አፎቱ ተመለሰ ይላል። ክብር ለአምላካችን። ተፈወሱ። እግዚአብሔር ማራቸው፣ ጸሎታቸውን ሰማ። በ3 ቀን ሱባኤ ጸሎታቸውን ሰማ፣ እንባቸውን ጠረገላቸው፣ ንስሐ ገቡ። የነነዌ ሰዎች ንስሐ ገቡ፣ አለቀሱ፣ ጸለዩ፣ ተንበረከኩ። አዎ አምላካችን በድለናል፣ አጥፍተናል፣ ይቅር በለን። የነቢዩን ዮናስ ድምፅ ሰምተው እሱ ሲጣላ እነሱ ተማሩ። አያት በምህረቱ ጎበኛቸው። ወገኖቼ ጾም የተሰራው ከእግዚአብሔር ጋር እንድንታረቅ ነው። ያ ጾም አባቶቻችን ሊቃውንት ከዛም በኋላ የሚመጣው ትውልድ ከተለያየ በደልና ኃጢአት ይድንበት ዘንድ ሰርተው አስቀመጡልን። ማስጠንቀቂያ ለአብይ ጾም መግቢያ ያደረጉልን ማለት ነው። 3ቷ ቀን በጣም ብዙ ችግር ትፈታለች ወገኖች። አሁን ፍሬን መያዝ ነው። ፍሬን እንይዛለን። በቃ እስከዛሬ ድረስ በላን ጠጣን፣ ብዙ ቢበላ ብዙ ቢጠጣ አበሳው ብዙ ነው ወገኖች። ብዙ ብንጸልይ ብዙ ብንጾም ብዙ ብንመጸውት ብዙ አስራት ብንከፍል ግን እግዚአብሔር ጋር እንጣበቃለን። ሰውነታችን ሕይወት ታገኛለች። ሰውነታችን ሕይወት ታገኛለች። ከእግዚአብሔር ዘንድ ሰላምና ጤና እናገኛለን። አንድ ቃል አለ በጣም ደስ የሚል ነገር እግዚአብሔር የተናገረው በመጽሐፈ መቃብያን ምዕራፍ 24 ቁጥር 5 ላይ እንዲህ ይላል። ይገርማችኋል። እኔ እኮ ይላል በሕጌ በሥርዓቴ በትእዛዜ ጸንታችሁ ትኖሩ ዘንድ እንጂ እኔም የሰውነታችሁን ድህነት እሰጣችሁ ዘንድ እንጂ ነው። ከእናንተ እኔ ምን እሻለሁ? እናንተ በሕጌ በሥርዓቴ በትእዛዜ ጸንታችሁ ትኖሩ ዘንድና እኔም የሰውነታችሁን ድህነት እሰጣችሁ ዘንድ ነው እንጂ እኔ ከእናንተ ምን እሻለሁ አለ። የሚፈልገው አለ? አሁን እሱ የሚቀበለው ግቡ አለ? የለም። እኔና እናንተ የሚፈልገው እግዚአብሔር በሕጉ በትእዛዙ ጸሎታችን የለመነውን ጸሎት ይሰጠናል፣ ይድናል። ሰው ይድናል በጸሎት። ከሚሳኤል ይቀድማል ጸሎት ወገኖች። ስለዚህ ነገ ጾም ነው። የነገውን ጾም ሁላችሁም ሀገራችን አሁን እኛ እዚህ ጋር ሰላም ስለሆነዋል ቁጭ ብለን የምንማማር ያለ ነው። ቅዳሴ የተቀደሰው ባይዴን ደግሞ ሰላም ስለሆነ ነው። ከኢትዮጵያ እዚህ ከአዲስ አበባ ወጣ ስትሉ ግን ወጥቶ መመለስ የለም። አሁን አንዱ አንዱን አስሮ ሚሊዮን ብር የሚጠይቅበት ዘመን ነው የመጣው። የሚሄደውን መንገደኛ አስሮ ይዞ ይህን ያክል ብር አምጣ፣ 300-400 ሺህ ብር አምጣ፣ የሌለ አለበለዚያ እገልሃለሁ። ሀገር ቤተሰብ ተጨንቆ ነፍስ ለማዳን የሚከፍልበት ዘመን እኔ በጣም ጎረቤቶች ሶስት ጎረቤቶች መጥተውብኛል። ዘመን ተይዞባቸው ልመና ማለት ነው። አድኑን። አገር ተበላሽቶ ባለበት ሰዓት አሁን አንዱ በአንዱ ላይ ጥይት በሚወረወርበት ሰዓት የዘር ጦርነት በሰፋበት ዘመን በአሁኑ ሰዓት በጎሳ በወንዝ በሙስና ደም በዛ፣ ተጠቀለቀ፣ ምህረት ይጠፋ፣ መሬት ይቀጠቀጣል፣ እሳት ይነሳ፣ እሳተ ገሞራ ይነሳል። ያስጠነቀቀን አረ ተመለሱ፣ እግዚአብሔርን እዩት፣ አረ ተመለሱ እያለች ምድር ራሱ እየነገረች ነው ያለው። ስለዚህ ልንጾም ያስፈልጋል ወገኖች። በጾም በጸሎት እግዚአብሔርን ካለመነው የናፈቅናት ኢትዮጵያ ትጠፋለች። ያቺ የምናፍቃት ሰላም ከዚህ ተነስተን መቀሌ የምንሄድበት፣ ከዚህ ተነስተን ቁልቢ የምንሄድበት፣ ከዚህ ተነስተን ጅማ ሄደን ገዳም የምንጎበኝበት፣ ከዚህ ተነስተን ላሊበላ የምንጎበኝበትን፣ ከዚህ ተነስተን ዋልድባ ሄደን ጎብኝተን ተባርከን የምንመጣበትን ገዳማቱን የምናይበትን መንገድ የለም ወገኖች። እንጸልይ። ከጸለይን እግዚአብሔር ይሰማናል። ከጸለይን እግዚአብሔር ይመጣልናል። ከጸለይን እግዚአብሔር በቃቸው ይለናል። በቃቸው ልጆች ይላል። ነነዌን የሰማ እግዚአብሔር እኛንም ይስማል። አምላካችን እግዚአብሔር ጾማችንን ደግሞ ጾመ ነቢያት አድርጎ ይቀበልልን። ጾመ ሐዋርያት አድርጎ ይቀበልልን።
በጣም ደስ ትላላችሁ። በእውነት ቤተክርስቲያን እየገነባችሁ ነው ያለው። ክቡር አባታችን በእውነት ተወዳጅ መልአከ ምስራት በእውነት በምስራተ ገብርኤል ለረጅም ዘመን ያገለገሉ ታላቅ የምስራተ ገብርኤል መቼም የሚያወጣቸው ልጆቹ ቅዱስ ገብርኤል በሄዱበት ሁሉ ሞገስ ያላቸው ልጆች ነው የሚልከው የሚያሰራቸው እግዚአብሔር። ከዚህ ከኢትዮጵያ እስከ አውሮፓ ድረስ ምስራተ ገብርኤል በእውነት ታላቅ ነውና እዛ በነበሩበት ሰዓት እኔ በደንብ ስራቸው ቁጭ ብዬ ቀርጽን ነበርና ታላቅ አባት ነው ያላቸው፣ መልካም አባት ነው ያላቸው። ሙሉ በኩለሄ ቢቀድሱት ወንጌሉን ቢሰብኩት ማህሌቱን ቢቆሙት ድምፃዊ የተባረከ አባት ናቸውና ይህንን ሰርተው እንዲያስመርቁላችሁ መጸለይ ያስፈልጋል። በእውነት እጅግ ሲያጨብጭቡላችሁ ደስ ያለኝ ይስመጣኛል መስለኝ ይስመጣ። ሌላው በእውነት በጣም ደግሞ እንደው በጣም የሚገርመኝ ደግሞ ያገኘኋቸው ወንድሞቼ እዚህ መጋቢ ሐዲስ ሰናይ በዛ በኦሮሚያ አብረን ለአንድ 7 ዓመት ሰርተናልና እጅግ የሚገርሙ ስብከተኛ ኃላፊና የስብከተ ወንጌል ሰራተኞች በሙሉ እጅግ ደስ የሚሉ በጣም እነ መምህር ተክሉ በእውነት ብዙ ቦታ በአገልግሎት የተገናኘን ብዙ ጊዜ አብረን ሰርተናልና ትልልቅ መምህራን ነው ያሏችሁ። እግዚአብሔር አምላክ ያቆይላችሁ። እናንተ እጅግ ደስ ትላላችሁ። ይህንን ካቴድራል በአጭር ጊዜ እንደምታስመርቁት እርግጠኛ ነኝ። መቼም ተስፋ አደርጋለሁ። ታስመርቁታላችሁ ይስሩላችሁ አይደል? ስለዚህ ትታዘዛላችሁ። እንደው አንዳንድ ሞክራቸው እንደው እስቲ እንያቸው ቴሌፎን ልስጥ። ምን ታስረጥፋ እስኪ በኋላ ወደ ማውሩ እመጣለሁ። ሁላችሁ ብድግ በሉሽ ተነሱ። እስካሁን እግዚአብሔር አምላክ በምህረት ያስነሳችሁ። በእውነት ሩቅ የሆናችሁ ሁሉ ወደዚህ ቀረብ በሉ። እኔ እንግዲህ በጣም ብዙ